ዛሬ ደግሞ ከባለፈው ወይም ከሴሰየ የቀጠለ ግስ ክህለን ይዤላችሁ መጥቻለሁ። እርባታውንና ትርጓሜውን የምናይ ይሆናል። ወደ ትምህርቱ ቀዳማይ አንቀጽ ክህለ ቻለ፣ ካላይ አንቀጽ ወይም ትንቢት አንቀጽ ይክህል ይክል ይችላል። እንግዲህ ይሄ ሀ ደግሞ እና አ ደግሞ ያለበት መካከሉ ላይ ደግሞ አመል አለውና ይጎርዳልም ይዘልቃልም። ስለዚህ ይክህል ሲቆጥር ወይም ሳይጎርድ ነው፣ ሳይጠቀልል ማለት ነው። ሲጠቀልል ደግሞ ወይም ሲጎርድ ደግሞ ይክል ተብሎ ህ ጠፍቶ ይነበባል ማለት ነው። ዘንድ አንቀጽ ጊዜ ግን አይጎርድ ወይም አይጠቀልልም። አያችሁ፣ አይጠቀልልም። ዘንድ አንቀጽ ይክሃል ይላል እንጂ ይካል ብሎ አይጠቀልልም ማለት ነው። ዘንድ አንቀጽ ይክሃል ይችል ዘንድ ትእዛዝ አንቀጽ ከዘንድ አንቀጹ ጋር ተመሳሳይ ነው በብዛት ይክሃል ይቻል ይላል። በብዛት ምላችሁ ልዩነት እንዳለው እንድታስታውሱ ነው። መቼ ነው ልዩነት ያለው ብትሉኝ፣ አሁን እያረባን ያለነው በውእቱ ነው። ከአስሩ መራሕያን ውስጥ በአንዱ በሩቁ ወንድ በሩቁ ብእሲ በውእቱ ነው እያረባን ያለን። ነገር ግን በቅርቦች መደብ በአራቱ አንተ፣ አንቲ፣ አንትሙ፣ አንትን ወይም አንተ፣ አንቺ፣ እናንተ ወንዶች፣ እናንቺ ሴቶች በሚባሉት መራሕያን ጊዜ እንትኑ ይሄ ትእዛዙ አስራውን ያስወግድና ግሱ ብቻ ይሆናል ማለት ነው። ስለዚህ ዘንድና ትእዛዙ እዚህ ላይ ብቻ ስለሚለይ ነው። አብዛኛውን ጊዜ ዘንድና ትእዛዝ ተመሳሳይ ነው የምላችሁ። ሁልጊዜ ተመሳሳይ ነው ብላችሁ ያ ስለሚያፈርስብኝ ማለት ነው። ስለዚህ ይህ በውእቱ ነው የረባ። ነገር ግን በአስሩ መራሕያን ልክ እንደዚህ አድርጋችሁ ብታረቡት ትጠቀሙበታላችሁ ማለት ነው። አስፈላጊ ከሆነ በእያንዳንዱ በአንተ በውእቱ ይሰራልን የምትሉ ካላችሁ እንሰራለን ማለት ነው። ይህን በውእቱ ጎን ለጎን የሰራን ያን ደግሞ እንሰራለን ማለት ነው። አስተያየታችሁን መጻፍ ትችላላችሁ። ወደ ትምህርታችን ስንመለስ ንዑስ አንቀጽ ወይም አርዕስት ክሂል ክህሎት መቻል። አሁን ቅድም ወይም በባለፈው ቪዲዮ ስናይ እነ ባረከ እነ ማዕረከ ስናይ እነ ቀደሰን ስናይ እነ ሴሰየን ስናይ መሀላቸውን ሳድስ ነበር የሚያደርጉ በእንትን ጊዜ በንዑስ አንቀጽ በአርዕስት ጊዜ ማለት ነው። እዚህ ላይ ግን ሳልስ አድርጎ ተገኝቷል ማለት ነው። ይህ ክሂል ክህሎት መቻል ሳልስ ውስጥ የወንዶች ሲሆን ነጠላ ከሃሊ ይሆናል። ቻይ ማለት ነው። በብዙ ክሂልያን ይቅርታ እዚህ ላይ ሂ ራብ ነው የምትሆን። ሳልስ ታይፒንግ ኤረር ነው፣ ስጽፍ ተሳስቼ ነበር። ከሃልያን ብላችሁ ጻፏት። ቻዮች ይሆናል በብዙ ምክንያቱም የዚህን ፎርም ስለምትከተል የዚህን አቀማመጥ ስለምትከተል። ከሃሊ አይደል የሆነ ከሃልያን። ያ ከየት መጣች ብትሉ ከሆነ ከሃሊ ሲል በባለፈው በሴሰየ ቪዲዮ እንዳየነው ይህ
ል ውስጥ አለች ማለት ነው። በል ውስጥ ስትሆን ይቺ ሊ አናባቢዋ ማናት? ይ ናት ማለት ነው። ስለዚህ ይቺ ወደ ሳድ ስትቀየር አናባቢ የለሽ ስትሆን የከፊል አናባቢ ተብላ የተነበረችቱ መውጣቷ ግድ ነው። ስትወጣም በብዙ ጊዜ ራብ ሆና ትወጣለች። ከሀልያን ይሆናል ማለት ነው። ዘእንስት ነጠላ ሲሆን ከሀሊት ቸ የሆነች በብዙ ከሀልያት ቻዮች። ውስጠ ዘውን በምናይበት ሰዓት የወንዶች ነጠላ ክፉል የቻለ የሚችል ይችል የነበረ በብዙ ሲሆን ክፉላን የቻሉ የሚችሉ ይችሉ የነበሩ። የሴቶች ነጠላ ክህልት የቻለች የምትችል ትችል የነበረች በብዙ ክሁላት የቻሉ የሚችሉ ይችሉ የነበሩ። በተመሳሳይ መስም ቅጽል ወይም ባዕድ ቅጽል የምንለው የወንዶች ነጠላ በሚሆንበት ጊዜ መክህል፣ መስተክህል፣ መስተካህል የቻለ የሚችል ይችል የነበረ። በብዙ ሲሆን መክህላን፣ መስተክህላን፣ መስተካህላን። ይሄኛው መስተካ አርጉት የራብ ታይፒንግ ነው። እዚህ መስተካህላን ይሆናል። የቻሉ የሚችሉ ይችሉ የነበሩ። ዘእንስት ሲሆን ሴቶች ነጠላ መክህልት፣ መስተክህልት፣ መስተካህልት የቻለች የምትችል ትችል የነበረች በብዙ በሚሆንበት ጊዜ መክህላት፣ መስተክህላት፣ መስተካህላት የቻሉ የሚችሉ ይችሉ የነበሩ የብዙ ሴቶች ማለት ነው። መድበል የጋራ ስም የሚባለው ከሀልት የቻሉ የሚችሉ ይችሉ የነበሩ። ሳቢዘር ክህለት፣ መቻል፣ መቻል መቻልና መቻል መደረግና ማድረግ ብያችሁ ነበር። ሳቢዘር ሲፈታ በሚፈታበት ሰዓት መደረግንና ማድረግን ይይዛል ነው ያልኳችሁ። ስለዚህ መቻልና መቻል አንደኛው ይጠብቃል፣ አንደኛው ቻ ላላ አድርጎ ይሄዳል ማለት ነው። ዘመድ ዘር ክህል ችሎታ ይሆናል። ዘመድ ዘር ስሙን ነው የሚይዝ የግሱን ስም ተረድታችሁኛል አይደለ? የግሱን አብዛኛውን ጊዜ ብታዩት የግሱን ስም በአማርኛውም ሊሆን ይችላል፣ በግዙም ሊሆን ይችላል። የግሱን ስም ይይዝልናል ማን? ዘመድ ዘር። ጥሬ ዘር ደግሞ አደራረግ ነው ያልኳችሁ። ኳሄላ አቻቻል ብለው ያወጣሉ። በኳሄላን ኳስ ወይም ጥንግ የሚሉ አሉ። ምክንያቱም ሲመቱት ኳስ ይች ስለሚችል ማለት ነው። በጣም ካልበዛበት አየሩ ከበዛበት ወይም በጣም ከመቱት ወይም የሆነ መርፌ ነገር ምናምን ካገኘው ሊፈነዳ ይችላል እንጂ የፈለገ ቢመታው ከመብረር ውጭ ምንም አይሆንም። ያው እድሜው ደርሶ ካላለቀ በስተቀር ማለት ነው። ስለዚህ ከዚህ ነው ከመቻል ውስጥ በምስጢር ስለሚወጣ ነው አንዳንድ ስም እንደዚህ ያሉት ማለት ነው። ስለዚህ ጥሬ ዘሩ ኳሄላ አቸቻል ይሆናል። የክህለን በዚህ ጨርሰናል። በቀጣይ ቪዲዮአችን ደግሞ የመጨረሻው የሚሆነው ጦመረን ይዘንላችሁ የምንመጣ ይሆናል። እስከዛ ላይክ፣ ሼር እና ሰብስክራይብ እንዳይረሳ።